ቢዝነስ ኦንላይን ቱቶሪንግ ወይም ደግሞ ኮቺንግ ነው። ኮቪድ ታይም ላይ የኛ ዳይናሚክ ቱቶሪያል የሚባለው ኤጀንሲያችን በጣም ችግር ውስጥ ገብተን ነበር። ምክንያቱም ትምህርት ተቋረጠ። ወላጆች ጥናት አይፈልጉም ወይም ልጆቻቸውን ማን እንዲያስጠናላቸው ይፈልጋል። ትምህርት የለም። ትምህርቱ በተቋረጠበት አስጠኝ የሚፈለግበት ጊዜ የለም። ኢቭን ከዚህ በፊት ተናግሬዋለሁ። በጣም አሰቃቂ ኪሳራ ውስጥ ገብተን ነበር። ብዙ አስጠኞች እጃችን ላይ ነበሩ። ድንገት መሃል ላይ ነው ሁሉም ነገር የተቋረጠውና በዚህ ሳይድ አስጠኞቹ ገንዘባችንን አምጡ ይሉናል። በዚህ ሳይድ ደግሞ ክላይንቶቹ ወላጆቹ አንከፍልም፣ ሙሉ በሙሉ ያላስተማራችሁበትን ወር አንከፍልም ብሎ ያስጨንቁናልና በጣም አጣብቂኝ ውስጥ የገባንበት ሲቹዌሽን ነበር። በዛ ሰዓት በጣም ወሳኝ የሆነ ዲሲዥን ዲሳይድ ማድረግ ነበረብኝ። እንደ ሲኢኦ እንደ ፋውንደር ማለት ነው። ከኔ ጋር የነበሩ በጣም ፓወርፉል የሆኑ ስትሮንግ የሆኑ ኮወርከሮች የነበሩ የኔ ቲሞች ጓደኞቼም ጭምር ማለት ነው። ከዛ በኋላ ዲሳይድ አደረግን። ማንም ሳይሞክረው በዙም ኦንላይን ቱቶሪያልን ለመጀመሪያ ጊዜ እኛ ነን የጀመረው። አሁንም ድረስ ፌስቡክ ላይ ገብታችሁ ብታዩ በኢትዮጵያ የመጀመሪያው የኦንላይን ቱቶሪያል ዳይናሚክ ቱቶሪያል የሚል ታገኛላችሁ። ከዛ በኋላ ያለው ዳይሜንሽን ያለው ኦፖርቹኒቲ አይናችን ተከፈተ። በጣም ብዙ ነገር መስራት እንደምንችል ገባን። የግድ ቤት ለቤት ማስጠናት አይጠበቅብንም ማለት ነው። ለምሳሌ 5ኛ ክፍል ተማሪ ካለ ቤት ለቤት የምታስጠኑ ከሆነ በአንድ ሰዓት አንድ ተማሪ ነው ማስጠናት የምትችሉት። ኦንላይን ላይ ግን ማድረግ ከቻለን 50 ሰው 60 ሰው ማስጠናት እንችላለን ማለት ነው። የሆነ አይነት ነገር ተከፈተልን። ከዛ በኋላ ብዙ ነገሮች ናቸው የመጡልን። ሁሉንም እዚህ ጋር መናገር አልችልም፣ ምክንያቱም አንዳንዶቹን ኦልሬዲ የኛ ካምፓኒ ላይ አፕላይ ስለምናደርጋቸው ሁሉንም እዚህ ከተናገርኩት ልክ አይመጣም። የሚያስፈልጓችሁ አፕሊኬሽኖች ወይም ሳይቶች ኦንላይን ቱቶሪያልን ወይም ኮቺንግን መስራት የምትፈልጉ ከሆነ የመጀመሪያው ዙም ነው። ያው ለኮሚኒኬሽን ኮል ለማድረግ ማለት ነው። ኦንላይን ላይ ቪዲዮ ኮል ለማድረግ ወይም ደግሞ ጉግል ክላስሩምንም መጠቀም ትችላለች። ጉግል ክላስሩም ብዙ ነገሮችን ኢንተግሬት አድርጎ ያስቀምጥላችኋል። ጉግል ካላንደርን፣ የጉግል ሚትን፣ እንደገና አሳይመንቶች መስጠት ካለባችሁ የምታስጠኑባቸው ዋይት ቦርዶች ምናምን ብዙ ነገር አለው። ሌላኛው ዩዴሚ ነው። ዩዴሚ ላይ በጣም ሰፊ ነገር አለ። እሱን አሳያችኋለሁ። ከዛ በኋላ ደግሞ ቼክ ቱቶርስ የሚባልም ዌብሳይት አለ። እንደ ቲቶር ወይም እንደ አስተማሪ እንደ አስጠኝ ሆናችሁ አፕላይ ማድረግና መቀጠር ትችላላችሁ። ቼክ ቱቶር ብቻ ሳይሆን በጣም ብዙ ፕላትፎርሞች አሉ ኦንላይን ቱቶሪያል መስጠት የምትችሉባቸው ማለት ነው። እነሱን ራሳችሁ በደንብ ሪሰርች አድርጉ። እኔ ግን የተጠቀምኩትና የሰራሁበት ቼክ ቱቶርስ ነው። ስለዚህ በኦንላይን ቱቶሪንግ ወይም ኮቺንግ እንዴት ነው ገንዘብ መስራት የሚችላል? የመጀመሪያው ክላይንቶችን አፕሮች ማድረግ ነው። ራሳችሁ ወላጆችን ሊሆን ይችላል ወይም ግሩፖች ላይ ሊሆን ይችላል። የፌስቡክ ግሩፖች ላይ ለምሳሌ የእናቶች ምናምን የሚል ግሩፕ አለ፣ በጣም ትልቅ ግሩፕ። እዛ ላይ ማስታወቂያ ማስነገር ትችላላችሁ። ኦር ሌሎች ተመሳሳይ የሆኑና ወላጆችን ቀጥታ የምታገኙባቸው የምትችሏቸው አጋጣሚዎች ይኖራቸዋል። ስለዚህ እንደሱ አይነት ቦታዎች ላይ ቀጥታ ክላይንቶቻችሁን አፕሮች ለማድረግ መሞከር ነው የመጀመሪያው ስቴፕ። ሁለተኛው አማራጭ ደግሞ ኦንላይን ኮርሶችን ማዘጋጀት ነው። ኦንላይን ኮርስ ማዘጋጀት ሲባል የግድ ኦዲየንስ ሊኖራችሁ አይገባም። ኦዲየንስ ቢኖራችሁ በጣም አሪፍ ነው። ከሌላችሁ ግን እንደነ ዩዴሚ አይነት በጣም አሪፍ የሆኑ ዌብሳይቶች አሉ። ከወደዳችሁት ፕሊስ ላይክ አድርጉት። ሌሎች ሰዎች ደግሞ እንዲጠቀሙ ሼር አድርጉት። በጣም